بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ ተመልካቾች እየተከታተላችሁ ያላችሁ ወንድሞች ኢንሻአላህ ክፍል 8 እንቀጥላለን ማለት ነው። فلما استقر የሚለው ላይ ነው ያቆምነው። فلما استقر ነብያችን ሰለላሁ ዐለይሂ ወሰለም በቆዩ ጊዜ ማለት ነው። يعني بسكنوا جزء بالمدينة بمدينة لا يبقوا جزء أميرة تعززوا ببقية بتكرت شرائع الإسلامي شرائع مالت دين الجاجوج مالتنا الإسلامي بس لمنا دين الجاجوج تعززوا مالتنا مثل مثالي الزكاة بزكاة مثل بزكاة تعززوا والصومي بطم والحج بحج النزيدم والجهادي بجهر تعزز والأذاني بأذان تعزز والأمر بالمعروف بطرو بمازس والأمر بمازز لا يتعزز مالتنا بالمعروفي بطرو بمازز لا يتعزز والنهي بمكلكل لا يتعزز عن المنكر بمدفو بمكلكل لا يتعزز نبياتي صلى الله عليه وسلم وغير ذلك كذب بستكر بالو من شرائع الإسلامي من شرائع الإسلامي بسلمنا دينجايوج من شرائع الإسلامي بسلمنا دينجايوج تزن بستكربالو بسلمنا دينجايوج ينيا نبي صلى الله عليه وسلم كاززو مالتنا أخذ وسرباتشو نبياتي صلى الله عليه وسلم على هذا بزلاي مالتنا 10 سنين السرامتني وسرباتشو وبعدها كذي كسرامت بوهالا نبياتي صلى الله عليه وسلم توفي موته صلوات الله وسلامه عليه صلوات الله يالله التاسي وسلامه الله سبحانه وتعالى نجا يا سلام عليه بساتشو لا يهون الناي وردباتشونا نبياتي صلى الله عليه وسلم كذي السرامت بوهالا موتو مالتنا ودينه يا نبياتي صلى الله عليه وسلم دين باقين زوتاري نو قيامة درسي قيال وهذا يهم قرآن حديث مالتنا ودينه يا نبياتي صلى الله عليه وسلم دينه لا خير ميبال نجر يلم خير ميبال نجر ألك الراتشوم مالتنا نبياتي صلى الله عليه وسلم لا خير ميبال نجر ألك الراتشوم لا خير إلا دل الأمة عليه إلا دل يتقومت بهون انجي يعملاكتت بهون انجي مالتنا الأمة أماتشون هزباتشون يتقومت يعملاكتت بهون انجي عليه بس لي بزا بخير لي مالتنا أمتاتشون يعملاكتت ينقرت بهون انجي مالتنا منهم خير ميبال نقر አልቀራቸውምና ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ወላ ሸር እንደዙ ሸር የለም ሸር የሚባል ነገር ነብያችንን ሰለላሁ ዐለይሂ ወሰለም የቀራቸው ነገር የለም ኢላ ሐዘረሃ ያስጠነቀቋት ቢሆን እንጂ ማለት ነው ያቺን ኢላ ሐዘረሃ ኡመታቸውን ያስጠነቀቋት ቢሆን እንጂ ሚንሁ ከዛ አይ ሚነ ሸር ማለት ነው ከዛ ከሸር ኡመታቸውን ነብያችን ሰለላሁ ዐለይሂ ወሰለም ያስጠነቀቁ ቢሆን እንጂ ማለት ነው ወልኸይረ خير الذي يا خير دل عليه بسو يتقومت يهونه خير التوحيد توحيرنو وجميع باتك علي ما يحبه الله سبحانه وتعالى يميودونا ويرضى الله يميركابت الله يميقبلو النجر በአጠቃላይ ነብያችን ሰለላሁ ዐለይሂ ወሰለም አመላክተዋል ማለት ነው ወሸሩ ሸር ብሎ ማለት الذي ያነው حذر منه ከሱ ያስጠነቀቁት ነው ማለት ነው ወሸሩ ሸር الذي ያነው ሸር ብሎ ማለት حذر منه ከሱ ያስጠነቀቁበት የሆነው ነገር ነው ምን የሚባለው ማለት ነው ሸር የሚባለው ማለት ነው ከሱም ውስጥ አሽርኩ ሽርክ ነው وجميع በአጠቃላይ ما يكره الله በአጠቃላይ የሚጠላውና ما يكرهه الله يميطالونا ويباه الله بيميلو አልቀበልም የሚለው ነገር በአጠቃላይ ሸር ይባላል ከሱ ነብያችን ሰለላሁ ዐለይሂ ወሰለም ያስጠነቀቁበት ማለት ነው بعثه الله سبحانه وتعالى ላካቸው ማለት ነው بعثه الله سبحانه وتعالى ላካቸው ማለት ነው الى الناس ወደ ሰዎች ማለት ነው ለናሲ ወደ ሰዎች አላህ Subhanahu Wa Ta'ala ላካቸው ማለት بعثه الله جل وعلا ላካቸው الى الناس ወደ ሰው ልጆች ካፈተን በአጠቃላይ ወደ ሰው ልጆች ነው ነብያችንን ሰለላሁ ዐለይሂ ወሰለም አላህ ላካቸው وافترض اللهم ግዴታ አደረገ طاعته እሳቸውን መታዘዝ
አላህ ጀለ ወዓላ ግዴታ አደረገ። ዓላ ላይ ጀሚዕ ሰቀለይን በአጠቃላይ በሁለቱ ሰቀለይን ይሄ ተስኒያ ነው። በሁለቱ ከባባድ ፍጥረታቶች ላይ አላህ እነሱን መታዘዝ ግዴታ አደረገባቸው። በሁለት ከባባድ ፍጥረታቶች ላይ ማለት ነው። ሰቀለይን ያለውን ሊያብራራልን ነው። አልጂኒ ወልኢንሲ አልጂኒ በአጋንንት ላይና ወልኢንስ በሰው ልጆች ላይ ነቢዩን ሰለላሁ ዐለይሂ ወሰለም መታዘዝ ግዴታ አደረገ። ወደሊሉ ማስረጃው ቀውሉሁ ንግግር ነው። ተዓላ የአላሁ ጀለ ወዓላ ንግግር ነው። አላህ ሱብሓነሁ ወተዓላ ምን ይላል? ቁል ብለህ በል ያ አዩሃ ናስ እናንተ የሰው ልጆች ሆይ እኔ ረሱሉላሂ ኢለይኩም እኔ ረሱሉላህ እኔ የአላህ መልእክተኛ ነኝ ብለህ በላቸው። ኢለይኩም ወደ እናንተ ጀሚዓን በአጠቃላይ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ ብለህ በላቸው ይላል አላሁ ጀለ ወዓላ ማለት ነው። ወአክመለ አላሁ አላህ ሞላ ቢሂ በሳቸው ማለት ነው። አዲነ ዲንን ሞላ ማለት ነው። ወደሊሉ ማስረጃው ቀውሉሁ ንግግር ነው ማለት ነው። ተዓላ ከፍ ያለው የልዕለ ኃያሉ አላህ ስብሓነሁ ወተዓላ ንግግር ነው። አላህ ስብሓነሁ ወተዓላ ምን ይላል? የውሙል ዓረፋ 9ኛው ቀን ኹጥባ በሚኸጥቡበት ጊዜ ነው ይቺ አያት የወረደችው። አላህ ጀለ ወዓላ አልየውመ ዛሬን ቀን አክመልቱ ለኩም ለእናንተ ሞላሁላችሁ፣ ዲነኩም ዲናችሁም ሞላሁላችሁ፣ ወአትመምቱ ዓለይኩም እንደዚሁ በእናንተ ላይ ሞላሁ ኒዕመቲ ጠጋዬን ሞላሁላችሁ ይላል አላሁ ጀለ ወዓላ። ወረዲቱ ለኩም አልኢስላመ ዲና ወረዲቱ ለኩም ለእናንተ ወደድኩላችሁ አልኢስላመ ከሃይማኖት በስተቁር ዲነን ወረዲቱ ለኩም ለእናንተ ወደድኩላችሁ አልኢስላመ እስልምና ሃይማኖትን ዲነን ከሃይማኖት በስተቁል እስልምናን ወደድኩላችሁ ይላል አላሁ ጀለ ወዓላ። ወረዲቱ ለኩም ለእናንተ ወደድኩላችሁ አልኢስላመ እስልምናን ዲነን ከሃይማኖት በስተኩል ተዲን በስተኩል እስልምናን ወደድኩላችሁ። ያዕኒ ቢመዕና አላህ የመረጠው ትክክለኛ ዲን እስልምና ነው ማለት ነው። ወደሉ ማስረጃው ማለት ነው። ዓላ መውቲ ነቢያችን ሰለላሁ ዐለይሂ ወሰለም በሞታቸው ማስረጃው ማለት ነው። ወደሉ ማስረጃው ዓላ መውቲሂ በሳቸው ሞት ላይ ማለት ነው። እሳቸው በመሞታቸው የሚጠቁም ማስረጃው ማለት ነው። ሰለላሁ ዐለይሂ ወሰለም ያላህ ውዳሴና ሰላም ይወረድባቸውና ነቢያችን ሰለላሁ ዐለይሂ ወሰለም እንደሞቱ የሚጠቁመው ማስረጃ ቀውሉ ንግግር ነው። ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ ሱብሓነሁ ወተዓላ ምን ይላል? ኢነከ መይቱን ይላቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። አንተ ሟች ነህ ትሞታለህ ነው። ወኢነሁም እነሱም መይቱን ይሞታሉ ከሃዲያኖች። ሱመ ከዛ ኢነኩም እናንተ የውመል ቂያማ ጊዜ እንደ ረቢኩም ተኽተሲሙን ጌታችሁ ጋር ትከራከራላችሁ ማለት ነው። ወናሱ የሰው ልጆች ሰዎች ማለት ነው። ወናሱ ሰዎች ኢዛ ማቱ የሞቱ ጊዜ ይብዓሱን ይቀሰቀሳሉ። ሰው እንደሞተ አይቀርም። ወደሉ ማስረጃው ቀውሉ ንግግር ነው። ተዓላ የአላህ ስብሓነሁ ወተዓላ ንግግር ነው። ሚንሃ አይ ሚነል አርድ አው ሚነ ቱራብ ካፈር ማለት ነው። ኸለቅናኩም ከሷ ካፈር ፈጠርናችሁ። ወፊሃ ወደ እሷም ኑዒዱኩም እንመልሳችኋለን። ወሚንሃ ከሷም ከአፈር ኑኽሪጁኩም እናወጣችኋለን። ታረተን ኡኽራ ለመጨረሻ ጊዜ መልሰን ማለት ነው። ለሌላ ጊዜ ለመጨረሻ ጊዜ ከሷ እናወጣችኋለን ይላል አላሁ ጀለ ወዓላ ማለት ነው። ወቀውሉሁ ንግግር ነው። ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ ሱብሓነሁ ወተዓላ ምናል? ወላሁ አንበተኩም ሚነል አርድ አላህ አበቀላችሁ። ወላሁ አላህ አንበተኩም አበቀላችሁ ሚነል አርድ ተንበር ነባታ ማብቀልን አበቀላችሁ ቢመዕና ፈጠራችሁ ከመሬት ማለት ነው። ሱመ ዩዒዱኩም ከዛ ይመልሳችኋል። ፊሃ ወደ እሷ ወደ መሬት ይመልሳችኋል እንደገና ለመጨረሻ ጊዜ ደግሞ ወዩኽሪጁኩም ያወጣችኋል። ኢኽራጃ ማውጣትን አላህ ጀለ ወዓላ ለመጨረሻ ጊዜ ያወጣችኋል ይላል። ወበዕደል በዕሲ ከመቀስቀስ በኋላ የሰው ልጆች ሙሐሰቡን ይተሳሰባሉ ማለት ነው ከአላህ ስብሓነሁ ወተዓላ ጋር በሰሩት ስራ። ወመይዝዩን ይመነዳሉ ቢአዕማሊህም በስራቸው ጥሩ ተሆነ በጥሩ መጥፎ ተሆነ በመጥፎ ይመነዳሉ። ወደሊሉ ማስረጃው ለዚህም ቀውሉሁ ንግግር ነው። ተዓላ የአላህ ስብሓነሁ ወተዓላ ንግግር ነው። ጌታችን አላህ ምን ይላል? ወሊላሂ ለአላህ ብቻ ነው ማፊ ሰማዋት በሰማይ ውስጥ ያለ በሙሉ ለአላህ ብቻ ነው የአላህ ነው። ሚልኩ ማለት ነው። ሚልከን ወተድቢራ የአላህ ነው። ወማ ፊል አርድ
በምድርም ያለው ሁሉ የአላህ ስብሓነሁ ወተዓላ ነው። አላህ ይሄን ያደረገው ለምንድን ነው? ሊየጅዝየ ሊመነዳ ነው። አለዚነ እነዛን አሳኡ ያከፉ የሆኑትን ማለት ነው መጥፎ ስራ የሰሩትን አካላቶች ሊመነዳ ነው። ቢማ ዓሚሉ በሰሩት መጥፎ ስራ ሊመነዳ ዘንድ ጌታችን አላሁ ጀለ ወዐላ ይሄን አደረገ። ወየጅዝየ ሊመነዳ አሁንም ወየጅዝየ አለዚነ እነዛን ሊመነዳ ማለት ነው። አለዚነ አሕሰኑ እነዛ ያሳመሩትን ቢልሑስና በጥሩ አይ ቢልጀነቲ በጀነት ሊመነዳ ጌታችን አላህ ጀለ ወዐላ ይሄን አደረገ ማለት ነው። ወመን ከተበ የዋሸ ወይ ደግሞ ያስተባበለ ማለት ነው። ወመን ከተበ ያስተባበለ ቢልባዕሲ በባዕስ በመቀስቀስ መቀስቀስ እንዳለ የካደ መቀስቀስ የለም ብሎ ያስተባበለ የካደ የዋሸ ከፈር ይክዳል ማለት ነው። መቀስቀስ አለ። የሰው ልጆች ዩብዓሱነ ሚን ቁቡሪሂም ተቀብራቸው ይቀሰቀሳሉ። ወመን ከፈረ ቢሃዛ የክፉር በዚህ የካደ ያው ምን ይላል ማለት ነው? ተስልምና ይወጣል ማለት ነው። ወደሊሉ ማስረጃው ቀውሉ ንግግር ነው። ተዓላ ከፍ ያለው የሌላ ሀያሉ ንግግር ነው ማለት ነው። አላህ ጀለ ወዐላ ምን ይላል? ዘዓመ ሞገቱ አለዚነ እነዛ ከፈሩ እነዛ የካዱ ሰዎች ሞገቱ አለን ዩብዓሱ አንቀሰቀስም ብለው በማለት ሞገቱ። እኛ አንቀሰቀስም አሉ። አለን ዩብዓሱ ማለት ነው። አለን ዩብዓሱ አንቀሰቀስም አሉ። መልሱ ቁል ብለህ በላቸው ያ ነቢይና በላ ይልቁንም ይቺ በላ ያለችው ተንፊ ማቀብለሃ ከኋላ ያለውን የምታወግዝና ወተስቡቱ ማባዕድሃ ተስቢት የምታደርግ ነው። ይልቁንም ወረቢ እናንተ እንደምትሉት አይደለም ነው። ይልቁንም ወረቢ በጌታዬ የሆነብኝ ለቱብዓሱነ ትቀሰቀሳላችሁ። ለቱብዓሱነ ትቀሳቀሳላችሁ። ሱመ ከዛ ለቱነበኡነ ቢማ ዓሚልቱ በሰራችሁ ስራ ትነገራላችሁ። ለቱነበኡነ ትነገራላችሁ። ቢማ ዓሚልቱም እዱንያ ላይ በሰራችሁ ስራ ጌታችሁ ይነግራችኋል። ወዛሊከ ይህም እናንተን መቀስቀስ አለላህ በአላህ ላይ የሲር በጣም ገር የሆነ ነገር ነው ማለት ነው። ቢከብድ ኑሮ መጀመሪያ ከፍቶት ጠብታ ብሎም ከአፈር መፈጠራቸው ነበር የሚከብደኝ እያለ ነው ጌታችን አላሁ ጀለ ወዐላ ማለት ነው። ወአርሰለ አላሁ አላህ ላከ ጀሚዐ ሩሱሊ አጠቃላይ መልእክተኞችን አላህ ጀለ ወዐላ ልኳል ማለት ነው። ጀሚዐ ሩሱል አጠቃላይ መልእክተኞችን አላህ ጀለ ወዐላ ልኳል። ሙበሽሪነ አበሳሪ አድርጎ ማለት ነው። ቢልጀና በጀነት አበሳሪ አድርጎ የታዘዛቸውን ልኳቸዋል። ወሙንዚሪን ሙንዚር አድርጎ አስጠንቃቂ አድርጎ በእሳት በጀሃነም የኻለፋቸውን እምቢ ያላቸውን ማለት ነው። ስለዚህ አበሻሪና አስጠንቃቂ አድርጎ ልኳቸዋል። ወደሊሉ ማስረጃው ለዚህም ቀውሉሁ ንግግር ነው። ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ ምን ይላል? ሩሱለን ሙበሽሪነ እዚ ላይ እንግዲህ አርሰልና ነው። አላህ ሱብሓነሁ ወተዓላ ልኳል ማለት ነው። አላህ ሱብሓነሁ ወተዓላ ልኳል ምንድን? ሩሱለን መልእክተኞችን ልኳል። ሙበሽሪን አበሻሪ አድርጎ የታዘዛቸውን ማለት ነው። ቢልጀና በጀነት አበሻሪ አድርጎ ወሙንዚሪን አስጠንቃቂ አድርጎ የኻለፋቸውን እናንተን አልቀበላችሁም ያለውን በእሳት በጀሃነም አስጠንቃቂ አድርጎ መልእክተኞቹን ልኳል ማለት ነው። እንደዚህ ያደረገው ጌታችን አላህ ጀለ ወዐላ ለምንድን ነው? ሊአላ የኩነ ሊናስ ለሰው ልጅ እንዳይኖር ነው፣ እንዳይሆን ነው። ለሰው ልጅ እንዳይገኝ እንዳይኖር ነው። አለላህ በአላህ ላይ እንዳይኖር ነው፣ እንዳይሆን ነው። ምንድን ሑጀቱም ማስረጃ ማለት ነው። በዕደ ሩሱል ተመላእክተኞች በኋላ ለሰው ልጅ ምንም ማስረጃ እንዳይኖራቸው ነው። መልእክተኛ አልደረሰንም፣ እንዲህ አልሆንም፣ እንደዚህ ነውና ነው እንደዚህ ያላረግ ነው ብለው አላህ ሱብሓነሁ ወተዓላ ጋር እንዳይሞግቱ ነው ማለት ነው። አላህ እዙ ጭርስ ያደረገው ነው። ወአወሉሁም የመጀመሪያቸው ማን ነው? ኑሑን ዓለይሂ ሰላም ኑህ ዓለይሂ ሰላም ናቸው ማለት ነው። ወአኺሩሁም የመጨረሻቸው ደግሞ ሙሐመድን ሰለላሁ ዐለይሂ ወሰለም የእኛ ነቢይ ናቸው ማለት ነው። የመጀመሪያ ነቢይ ወአወሉሁም የመጀመሪያ መላእክተኛ ማናቸው? ኑሑን ዓለይሂ ሰላም ኑህ ዓለይሂ ሰላም ናቸው የመጀመሪያ መላእክተኛ። ወአኺሩሁም የመጨረሻ ደግሞ ነቢይ መላእክተኛ ማናቸው? ሙሐመድን ሰለላሁ ዐለይሂ ወሰለም
ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ወሆ ነቢያችን ኻተሙን ነቢይን የነቢያቶች መቀምቀሚያ ወይም ደግሞ መጨረሻ ናቸው ማለት ነው። ወደሊሉ ማስረጃው ዓላ ላይ አነ አወለሁም ኑሑን ዐለይሂ ሰላም የመጀመሪያቸው ኑሕ ዐለይሂ ሰላም የመጀመሪያ መልእክተኛ ኑሕ ዐለይሂ ሰላም ለመሆኑ ማስረጃው ቀውሉሁ ንግግር ነው። ተዓላ ከፍ ያለው የጌታችን የአላህ ጀለ ወዐላ ንግግር ነው። አላህ ምን ይላል? ኢና እኛ ይላል አላህ አውሐይና መለኮታዊ ትእዛዝን ሰጥተናል አውርደናል ኢለይከ ወደ አንተ ይላል አላህ ጀለ ወዐላ ወደ ነቢያችን ማለት ነው። ከማ ልክ አውሐይና ወሕይ እንዳደረግነው መለኮታዊ ትእዛዝን እንዳስተላለፍ ነው። ኢላ ኑሕን ወደ ኑሕ ኢላ ኑሕን ወደ ኑሕ ወነቢይነ ወደ ነቢያቶች ሚን ባዕድህ ሚን ባዕድ ኑሕ ዐለይሂ ሰላም ከኑሕ ዐለይሂ ሰላም በኋላ ወደ መጡ ነቢያቶች መለኮታዊ ትእዛዝን እንዳስተላለፍን ሁሉ በአንተም ላይ መለኮታዊ ትእዛዝን ወሕይን ሰጥተናል ይላል አላሁ ጀለ ወዐላ። ወኩሉ ኡመትን እያንዳንዱ ኡማ ህዝብ በዐሰ ላሁ ኢለይሃ አላህ ወደ እሷ ልኳል ረሱለን መላእክተኛን አላህ ጀለ ወዐላ ልኳል። ሚን ኑሕን ከኑሕ ዐለይሂ ሰላም ጀምሮ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ሙሐመድ ድረስ ማለት ነው። ለእያንዳንዱ ኡማ መለክተኛ አላህ ጀለ ወዐላ ልኳል። የእምሩሁም ያ መለክተኛ የሚያዛቸው ሲሆን ማለት ነው። የሚያዛቸው የሆነ መለክተኛን አላህ ሱብሓነሁ ወተዓላ ከኑህ ጀምሮ እስከ መጨረሻው መለክተኛ ነቢይ ድረስ ማለት ነው ለሰዎች አስጠንቃቂ አበሳሪ መለክተኛ ልኮላቸዋል። የእምሩሁም የሚያዛቸው ሲሆን ማለት ነው። የሚያዛቸው የሆነ መለክተኛ ቢዒባደቲላሂ አላህን በማምለክ ማለት ነው። ቢዒባደቲላሂ በአላህ አምልኮ ማለት ነው። ወሕደሁ እሱን አንድ በማድረግ ማለት ነው የሚያዛቸው ሲሆን ያ መለክተኛ ማለት ነው። ወይንሃሁም የሚከለክላቸው ሲሆን አን ዒባደቲ ጣጉት ከአላህ ውጭ ያለ አምልኮትን የሚከለክላቸው ሲሆን ማለት ነው። ጣጉትን ተማምለክ ማለት ነው። በአጠቃላይ ከአላህ ውጭ ያለ አምልኮት ጣጉት ይባላል ማለት ነው። ወደሊሉ ማስረጃው ቀውሉ ንግግር ነው። ተዓላ ያላህ ሱብሓነሁ ወተዓላ ንግግር ነው። ለዚህም አላህ ጀለ ወዐላ ምን ይላል? ወለቀድ በእርግጥ በዐስና ልከናል ፊ ኩሊ ኡመቲን በእያንዳንዱ ኡማ ላይ በእያንዳንዱ ኡማ ህዝብ ላይ ማለት ነው ልከናል ይላል አላህ ጀለ ወዐላ። ምንዲን ረሱለን መልእክተኛ ልከላቸዋል። ያ መልእክተኛ ምን የሚል ሲሆን አን ያዕቡዱላህ አላህን ተገዙ፣ ወጅተኒቡ ጣጉት ጣጉትን ታላህ ውጭ ያለ አምልኮትን ራቁ የሚል ሲሆን በእያንዳንዱ ኡማ ህዝብ ላይ መልእክተኛ ልከናል ይላል አላሁ ጀለ ወዐላ ማለት ነው። ወፍተረዶላህ አላህ ጀለ ወዐላ ግዴታ አድርጓል ማለት ነው። ኸይር ወፍተረዶላሁ አላህ ጀለ ወዐላ ግዴታ አድርጓል አላ ጀሚዕል ዒባዲ በአጠቃላይ ባሮች ላይ አልኩፍረ መካዲን ቢጣጉቲ በጣጉት መካድን ግዴታ አድርጓል። ወልኢማነ ቢላህ ወልኢማነ ማመንን ግዴታ አድርጓል። ቢላሂ በአላህ ጀለ ወዐላ ማመንን ግዴታ አድርጓል። ቃለ ኢብኑል ቀይም ብለዋሉ ረሒመሁላህ አላህ ይዘንላቸውና አጣጉቱ ጣጉት ማ ተጃወዘ ቢሂል ዐብዱ ሐደሁ ባሪያ ድንበር ያለፈበት ነው። ሚን መዕቡዲን ከሚያመልከው መትቡዕን ከሚከተለው ማለት ነው። አው ሙጣዕን ከሚታዘዘው ማለት ነው። እንግዲህ ይሄ ነው ወይ ከሚያመልከው ነው ወይ ከሚከተለው ነው ወይ ከሚታዘዘው ነው ማለት ነው። አጠዋጊቱ ጣጉት ሲባል እንግዲህ ጠዋጊት ከሲሩን ጠዋጊት ማለት የጣጉት ጀምዕ ነው። አጠዋጊቱ ጣጉቶች ከሲሩነ በጣም ብዙ ናቸው። ወሩኡሱሁም ረኢሳቸው መሪያቸው ዋናቸው ራሳቸው ርኡሳቸው ዋና ዋና የሚባሉት ከምሰቱን 5 ናቸው። አንደኛ ኢብሊሱ ለዕነቱላሂ ዐለይህ የአላህ ርግማን የወረድና መጀመሪያ ኢብሊስ ነው። ሁለተኛ ወመን ዑቢደ የተመለከ አካል ነው። ወሆራጢን እሱ ወደ የተመለከ አካል ይሄ ጣጉት ነው። ሶስተኛ ወመን ዲዐ ናስ ሰዎችን ጥሪ ያደረገ ኢላ ዒባደቲ ነፍሲሂ ወደ ራሱ አምልኮት ሰዎች እንዲያመልኩት ወደ እሱ ጥሪ ያደረገ ማለት ነው። ሰዎች እሱ እንዲገዙት። አራተኛ ወመን ዲዐ ሸይአን የሞገተ የሆነን ነገር ሚን ዒልሚል ገይቢ ተሩቅ እውቀት ማለት ነው። ተድብቅ እውቀት አላህን አላህ ማያቀውን ነገር አፍወን አላህ ብቻ የሚያቀ የሆነውን ነገር እኔ አውቃለሁ ብሎ የሞገተ ማለት ነው። ነገ ትሞታለህ፣ ነገ ትወልዳለህ፣ እንዲህ ታገኛለህ። ይሄ ጠንቋዮች የሚያደርጉት ነገር ማለት ነው። ወመን ዲዐ የሞገተ ሸይአን የሆነን ነገር ሚን ዒልሚል ገይቢ ከድብቅ ከሩቅ እውቀት አውቃለሁ ብሎ የሞገተ ማለት ነው። ይሄ ጣጉት ይባላል።
የመጨረሻውና አምስተኛው ወመን ሐከመ የፈረደ ቢገይሪ ማ አንዘለላህ አላህ ካወረደው ውጭ የፈረደ ማለት ነው። አላህ ባላወረደው ባልተናገረው ነገር የፈረደ ይሄም ጧጉት ይባላል። ወደሊሉ ማስረጃው ቀውሉህ ንግግር ነው። ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። ለዚህ ሁላ ለኢክራህ ፊዲን ይላል። በዲን ግዴታ የለም። ቀድ ተበየነ በእርግጥ ፍንትው ብሏል ተብራርቷል። አሩሽዱ ቅኑ መንገድ ተብራርቷል ይላል ጀለ ወዐላ። ሚነል ገይ ተጥሜቱ ቅኑ መንገድ ተብራርቷል ይላል አላህ ሱብሓነሁ ወተዓላ። ፈመን የክፉር የካደ ቢጣጉት በጣጉት የካደ ወዩእሚን ቢላህ በጣጉት ርቆ በጣጉት ክዶ ወዩእሚን ቢላህ በአላህ ያመነ የሆነ አካል ፈቀድ እስተምሰከ በእርግጥ ሙጭጭ አድርጎ ጥብቅ አድርጎ ይዟል። ቢልዑርወቲ ልውስቃ ዑርዋ ማለት ገመድ ማለት ነው። አልውስቃ አስተማማኝ የሆነችን ገመድ ይዟል ማለት ነው። ጣጉት ርቆ በአላህ ያመነ አካል ፈቀድ እስተምሰከ በእርግጥ ሙጭጭ አድርጎ ይዟል ማለት ነው። ቢልዑርወቲ ልውስቃ አስተማማኝ የሆነችውን ገመድ ሙጭጭ አድርጎ ይዟል ይላል አላህ ጀለ ወዐላ። ወሃዛ መዕና ይህ ትርጉም ነው። ላኢላሃ ኢለላህ እንግዲህ የዚህ ትርጉም ምንድን ነው ማለት ነው? ላኢላሃ ኢለላህ ነው ማለት ነው። ወሃዛ ይሄ መዕና ትርጉም ነው። ላኢላሃ ኢለላህ ላኢላሃ ኢለላህ ያለችው ትርጉም ነው ማለት ነው። ይሄ የቁርአን አያ ማለት ነው። ምክንያቱም ላኢላሃ ኢለላህ የምትናገረው እንግዲህ ነፊና ኢትባት ነው ማለት ነው። አላህ እንድናመልክ ታደርገናለች። ከአላህ ውጭ ያለ አካልን እንድንርቅ ነው የምታደርገን ማለት ነው። ወፊል ሐዲቲ በሐዲት ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ረእሱል አምሪ የነገሮች ሁላ ራስ ማለት ነው። ረእሱ ዋናው እንደ ማለት ነው። አልኢስላም እስልምና ነው። ወዐሙዱሁ ምሰሶው ደግሞ አሶላቱ ሶላት ነው። ወዚርወቱ ሰናሚሂ የነገሩ ሁላ ደግሞ ተላይ ያለው ጫንቃው ዋናው እስልምና የሚቋጭበት ማለት ነው። እስልምና የበላይ የሚሆንበት አልጂሃዱ ጂሃድ ነው ማለት ነው። ፊ ሰቢልላህ በአላህ መንገድ መታገል ነው። አልጂሃዱ መታገል ፊ ሰቢልላህ በአላህ መንገድ መታገል ማለት ነው። ወላሁ አዕለም ይላሉ ሼክ ማለት ነው ኪታባቸውን ሲጨርሱ። አላህ ይወቅ። ወሰለላሁ ውዳሴ ወለድ ያለ ሙሐመድን በነቢያችን ሰለላሁ ዐለይሂ ወሰለም በሙሐመድ ላይ ማለት ነው። ወዓላ ላይም አሊሂ በቤተሰቦቻቸውና ወሶሕቢ በሰሃቦቻቸው ላይ ወሰለመ እንደዚሁም ደግሞ ነጋያ ውዳሴም ይውረድ ይሉና ኪታባቸውን ይጨርሳሉ ማለት ነው። እዚህ ይበቃናል ማለት ነው። እንግዲህ ተተሳሳኩኝ የሸይጣን ነው ማለት ነው። ጥሩ ተሆነ ደግሞ አላህ ሱብሓነሁ ወተዓላ ነው ማለት ነው። ኢንሻአላህ ምናልባት የምትከታተሉ የምትሰሙት አላችሁ ማለት ነው። ኢንሻአላህ ኮሜንት ምን ኪታብ እንደሚጀመርላችሁ ትነግሩኛላችሁ ማለት ነው። በፍጥነት ማለት ነው።